ደግነት ማለት ምን ማለት ነው? ደግነት ደግሞ አሉታዊ ጎኖች አሉት ወይስ ደግነት ጥሩ ጎኖች ብቻ አሉት? እኚህን ሁሉ ጥያቄ ቀጥሎ በምናወራቸው ርዕሰ ጉዳዮች ዙሪያ ምንመልስ ይሆናል። በመጀመሪያ ስሜ ሮይ ሽመልስ ይባላል። የመጣው ከ6ኛ ክፍል ነው። ዛሬ የምንመካከረው ስለ ደግነት ይሆናል ማለት ነው። ደግነት ራሱ ስንለምደው ማለት ሲባል ለሰማነው ከሆነ ያለንን ነገር ሁሉ መስጠት ብቻ ደግነት አያስብልም። ይልቁንስ የምንሰጠውን ነገር አካፍለንና ምክርንም ለግሰን መሆን መቻል አለበት። ደግነት ደግሞ ያለ ምክር ከሆነ ደግነትን ለምናረግለት ሰው ሊያጠፋውም የኛንም ህይወት ሊያመሰቃቅል ይችላል። ነገር ግን ሁሉንም ነገር በልኩ ለምሳሌ ደግነትን እንደ ጨው መውሰድ እንችላለን። ለምሳሌ ጨው አንድ ወጥ ላይ ብንጨምር ያ ጨው ተመጥኖ ከተጨመረ ጣፋጭነቱን ይዞ ይቀጥላል። ነገር ግን ያ ጨው በበዛ ቁጥር ያንን ጣፋጭነት ያጣል ማለት ነው። ከጣፋጭነቱም ባለፈ ደግሞ ወደ መራራነት ይቀየራል። ነገር ግን ተመጥኖና ተስተካክሎ ከተጨመረ ያ ጨው ወጡን የማጣፈጥ ኃይል አለው ማለት ነው። ደግነትም እንደ ጨው ነው። ተለክቶና በስነስርዓቱ ካልተጨመረ በስተቀር የሰውንም ህይወት ያጠፋል፣ የራሳችንንም ህይወት ወደ ማመሰቃቀል ይደርሳል ማለት ነው። ስለዚህ ደግነትን በምናረግበት ወቅት ያንን ደግነት የምናረገው ሰው ይጠቀምበታል አይጠቀምበትም፣ የኛን ህይወት ይጎዳል ወይስ አይጎዳም፣ የዛን ሰው ህይወት ወይም ኑሮ ያስተካክላል ወይስ አይስተካክልም የሚለውን ነገር አይተንና አውቀን መሆን መቻል አለበት። እንደመጣችሁ ያመሰግናለሁ።